ከልማቱ ማለት ነው 70%ን የግል ዘርፉ ይወስዳል። በለገሃር አካባቢ በመንግስትና በግል አጋርነት እየተገነባ የሚገኘው መኖሪያ 70-30 የገባንባቸው አሉ 65-35 የገባንባቸው አሉ 67-33 የገባንባቸው አሉ 58-42 የገባንባቸው አሉ። እነዚህ እንደምታውቂው መንግስት የሚፈልገው በአጭር ጊዜ እንዲጠናቀቅ ነውና ፕላን ሲናረክ ከመጀመሪያ ጀምረን በ3 አመት አጠናቀን ለመንግስት እናስረክባለን ነው ያን ሰላም ጤና ይስጥልኝ ተመልካቾቻችን። አዲስ ሚዲያ ኔትወርክ ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጋር በመተባበር የሚያቀርብላችሁ ቤት አዲስ ፕሮግራም ላይ እንገኛለን። በዛሬው ፕሮግራማችን እንግዲህ የቤት ፍላጎትን ለማሟላት እየተገነቡ ካሉ የቤት ልማት አማራጮች መካከል በግልና በመንግስት አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን የምንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የመንግስትና የግል አጋርነት ፕሮግራምን መሰረት በማድረግ የቤት አቅርቦቱ ላይ ሰፊ ትኩረት በመስጠት የተጀመረ ፕሮግራም ነው ማለት ነው። ግል ዘርፉ ፋይናንስ የማድረጉን የሚያስፈልጉ ቴክኒካል ካፓቢሊቲዎችን የኮንስትራክሽን ግብአቱን በሙሉ አቅርቦ ይሰራል። መንግስት ደግሞ መሬቱን ከሊዝ ነፃ ያቀርባል። በዚህ ኃላፊነታቸው መጠን ከተሰራው ቤት ከልማቱ ማለት ነው 70%ን የግል ዘርፉ ይወስዳል። ግን ያው ለዜጎች የሚቀርብ ነው በራሱ መንገድ። ከለሙት ቤቶች ውስጥ ደግሞ 30%ን ከተማ አስተዳደሩ ይወስዳል። ይሄም ለህብረተሰቡ የሚቀርብ ነው በራሱ መንገድ ማለት ነው። ያው 70-30 እና 70-30 ብቻ ነው የሚለው ግን ሂደቱ ነው የሚፈታው። ይሄ እንደ ቤዝ ላይን መነሻ ተደርጎ የሚገባ ነው። ውስጡ ስትገቢ ግን ከመንግስት የሚመጣ ድጋፍ ሊኖር ይችላል። ከመንግስት የሚመጣ ኢንፑት ሊኖር ይችላል። ያ ድርሻውን ከፍ ሊያደርገው ይችላል። ስለዚህ ከዚህ አንፃር አሁን እየሰራን ያለነው 70-30 የገባንባቸው አሉ 65-35 የገባንባቸው አሉ 67-33 የገባንባቸው አሉ 58-42 የገባንባቸው አሉ። እነዚህ ከምንወጣው ሚናና ኃላፊነት መለያየት ሂደቱ እንዲቀላጠፍ ውጤታማ እንዲሆን እንደየስምምነቱና ግንባታውን እንደየምንሰራበት ይለያያል ማለት ነው። በለገሃር አካባቢ በመንግስትና በግል አጋርነት እየተገነባ የሚገኘው መኖሪያ ቤት ሳይት ላይ ነው የምንገኘው። ሰላም እንዴት ዋሉ? ሰላም ነው። እንዴት ነው? እግዚአብሔር እንተዋወቅ። እኔ ሀብታሙ ተክለ ይባላለሁ። በፒፒ ፕሮጀክት የለገሃር ፕሮጀክት ኮኦርዲኔተር ነኝ። ፕሮግረሱ ምን ያህል ነው? ግንባታው ምን ያህል እያከናወናችሁ ነው? እዚህ ላይ ያለውን የጊፍት ለገሃር ፕሮጀክት ነው የሚባለው የመንግስትና የግል አጋርነት የሚሰራ ፕሮጀክት ነው። ይሄ በዚህ በተወሰነ በ6-7 ወር የተጀመረ ፕሮጀክት ነው እና ይሄ ፕሮጀክት ጠቅላላው በ84000 ካሬ ሜትር የሚሰራ ፕሮጀክት ነው። ወደ 18 ህንፃዎች ወይም ደግሞ ብሎኮች አሉን። ከነዚህ 2 ኮመርሻል 16ቱ ሚክስ ቢልዲንጎች ናቸው እና 16ቱ 3 ቤዝመንት ግራውንድ ፕላስ 21 የሚደርሱ ሲሆኑ 2 እንደገና 4 ቤዝመንት ግራውንድ ፕላስ 27 ያላቸው ናቸው። ጠቅላላ ወደ 5000 ቤቶችን አኮሞዴት ያደርጋል ብለን እየሰራን ያለንበት ፕሮጀክት ነው የመጣችሁት ማለት ነው። ፕሮጀክቱ እንደምታውቂው መንግስት የሚፈልገው በአጭር ጊዜ እንዲጠናቀቅ ነውና ፕላን ሲናረክ ከመጀመሪያ ጀምረን በ3 አመት አጠናቀን ለመንግስት እናስረክባለን ነው። ያን ለማሟላት ምንድነው እያደረግን ያለነው እኛ በቀንም በሌሊትም በበዓልም እያለን እየሰራን ነው ያለነው። በኳሊቲ ደረጃ ኮንሳልታንቶች አሉ፣ የሚቆጣጠሩ አካላት አሉን። የኳሊቲ ስታንዳርዱን በማሟላ መልኩ እንዲሰራ ተደርጎ እየተሰራ ነው ያለው። በግል አጋርነትና በመንግስት አጋርነት የሚገነባው እነዚህ የጋራ መኖሪያ ቤቶች የህብረተሰቡን የቤት ፍላጎት ከማሟላት አንፃር እንደው ምን አስተዋጽኦ ይኖራቸዋል ብለው ያስባሉ? ኦፍ ኮርስ ይሄ ትልቅ አስተዋጽኦ አለው። መንግስት ብቻውን ይሄን ዲማንድ ሳቲስፋይ ሊያደርገው አይችልም እና ፕራይቬት ፓርቱ በዚህ ሌቨል ፓርቲሲፔት በሚያደርግበት ጊዜ ቀላል ነገር አይደለም። ከ5000 ወደ እኛ የ12000 ኮንትራት ነው ያለን ከመንግስት ጋር የምንሰራቸው 12000 ይሄ አኮሞዴት የሚያደርገው 5000 ብቻ ነው። 12000 ቤቶችን አስበሽዋል። በዛ ሌቨል ለሰዎችን ሳፕላይ ለማድረግ ነው እየሰራን ያለነውና ይሄኛውን ትልቅ አስተዋጽኦ ነው የሚያደርገው።
ይሄ ከብሎኮቹ አንዱ ነው። ብሎክ 8 እንለዋለን። አሁን በፍጥነት እየተገነባ የሚገኘው ነው። ጠቅላላ የአንዱ ብሎክ ስፋት ወደ 1500 ካሬ ሜትር ነው ያለው አንዱ ብሎክ እዚህ ጋር እና ወደ 210 ቤቶችን የሚይዝ ነው እና 3 ሊፍትም አለው። አንዱ የእቃ ማጓጓዣ ሊፍት ነው። 2ቱ የሰዎች ማጓጓዣ ሊፍት ናቸው። 4 ደረጃ አለው። 2ቱም ደረጃ ለኮመርሻሎች የሚያገለግሉ፣ 2ቱም ደረጃ ለእሳት የፋየር አክሲደንት በሚሆንበት ጊዜ የሚያገለግሉ ደረጃዎችንም ያሉት ናቸው። ይሄ ዋናው ፈጣኑ እየሰራን ያለንበት ብሎክ ነው። 14ኛ ደረጃ የደረሰ ብሎክ ነው ያለን። በተጨማሪ 14 ደርሰዋል። አሁን በኋላ 7 ፍሎር ብቻ ነው የሚቀሩት፣ እያለቀ ነው ማለት ነው። በተጨማሪ እዚህ ፍሎር ላይ የኤችሲቢ ስራ የብሎኬት ስራም ጀምረናል። ወደ 4 ፍሎር ጨርሰናል የብሎኬት ስራ እና የተሻለ ፍጥነት ያለበት ስለሆነ ይሄኛው ለማሳየት ነው። ስራው በግንባታው ዘርፍም እንደዚሁም በተለያዩ የሙያዎች ላይ በርካታ የስራ እድል ተጠቃሚዎችንም እያየን ነውና እንዴት ነው እያሳተፋችሁ ያላችሁት? አሁን እዚህ ጋር የምናየው በጣም ትልቅ ፕሮጀክት ነው። በጣም ብዙ ሰራተኞች ያሉት ናቸው። በተለያየ ቦታ ኮንትራክተሮች አሉን ብዬሻለሁ። እስከ 2000 የሚሆኑ በእያንዳንዱ በተለያዩ ኮንትራክተሮች የሚገኙ በቀንና በጊዜያዊ ሰራተኝነት የሚሰሩ ሰዎች ናቸው። ትልቅ የስራ እድል የተፈጠረበት ፕሮጀክት ነው። አሁን ወደ 27 አካባቢ ያሉ በድምር 100 ሺህ ከ100 ሺህ በላይ የሆኑ ቤቶችን ያለማሉ። አሁን በተጀመረበት ሂደት ውስጥ የምናያቸው ከፍታዎችና ዝቅታዎች አሉ። እነዚህ የሚፈልጉት ወደ ኋላ መመለስ ሳይሆን ፕሮጀክት ስለሆነ ክፍተቶቻቸውን ለይቶ ያንን ክፍተት ቅድም ባልኩሽ በምን መንገድ ብንተጋገዝ አንዳችን ጋር የበለጠ ብንሰራ ያ የሚይዘን ያለውን እየፈተነን ያለውን ችግር ፈተን ቶሎ የቤት አቅርቦቱን ማስፋት እንችላለን የሚለውን የማየት ነው ማለት ነው። ስለዚህ የግድ ውጤታማ መሆን አለበት። የተለያዩ የፋይናንስ አቅርቦቶችን በመፈተሽ በማጥናት ውጤታማነቱን ከፍ ለማድረግ እየሰራን ነው ማለት ነው። ያው ትልቅ ግራንድ ዓላማ ነው። የቤት ችግር መፍታት አለብን የሚል ቁርጥ ያለ ዓላማ አለው የከተማ አስተዳደሩ። ለዛ ነው በ5 አይነት አማራጮች እየሄደ ያለው። ስለዚህ በአጋርነት በምንሰራበት ሁሉ ለማቀላጠፍ የፕራይቬት ሴክተሩ በሚሰራው ስራ ቀልጣፋ እንዲሆንለት እንዲመቸው ለማድረግ ሁሉም አስተዋጽኦ ማድረግ አለበት። የመንግስትና የግል አጋርነት ፕሮግራም አዲስ ፕሮግራም ነው። አዲስም ሆኖ በድፍረት የተገባበት ነው። በጥሩ ሁኔታ እየሄደ ነው የምንለው። ከተማ አስተዳደሩ በጣም ፍሌክሲብል ሆኖ አልሚዎቹን አበረታቶ ደግፎ እያስገባ ነው። ያው ታይቶ በማይታወቅ ደረጃ ነው። ከ1200 ሄክታር በላይ ነው ለቤት ልማት ለፐብሊክ ፕራይቬት ፓርትነርሺፕ እንዲቀርብ የተደረገው። ውጣ ወረዶችንም አይቶ ደግፎ ውጤታማ እንዲሆኑ የማድረግ ሂደት ነው እየተከተለ ያለው። ስለዚህ ከዚህ አንጻር አቅሙ ያላቸው የቴክኖሎጂ ግብአቱን ማቅረብ የሚችሉ አይዲያው ያላቸው ፋይናንሲንጉን በቀላሉ ማግኘት የሚችሉ ይህን ማድረግ የሚችሉ ቢመጡ በተሻለ ደረጃ ይስተናገዳሉ። እንደገና የከተማችንን ነዋሪ የቤት ችግር በጋራ መፍታት ግድ ስለሆነ ሁሉም በዛ መንገድ ሚናውን ለመወጣት ጥረት ማድረግ አለበት። ተመልካቾቻችን ህብረተሰቡ የሚያነሳውን የቤት ፍላጎት ለማሟላት ከተማ አስተዳደሩ እየገነባቸው ካሉ የቤት ልማት አማራጮች መካከል በመንግስትና በግል አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን ነበር በዛሬው ፕሮግራማችን ስንቃኝ የነበረው። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።